ሰላም ጤና ይስጥልኝ እንደምሰነበታችሁ ወደ አድራሽ ሚዲያ ቤተሰቦች በዛሬ ቪዲዮአችን ቴምር ስቴት ተገኝተን አቧራ ላይ በ35% ዲስካውንት ያዘጋጃቸውን የመኖሪያ ቤቶች እናሳያቸዋለን። ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ሰላም እንዴት ነሽ? እንዴት ነሽ? እንኳን ደህና መጣሽ። ሰላም ነሽ? እባክሽን አረፍ በይ። እሺ ራሽን አስተዋውቂልኝና ስለ ድርጅታችሁ ደግሞ እንደዚህ አንዳንድ ነገር ትበይ። እሺ አመሰግናለሁ። በድጋሚ እንኳን ደህና መጣሽ። ስሜ ቤተልሔም ይባላል። በቴምር ፕሮፐርቲስ የሽያጭ አማካሪ ነኝ። ድርጅታችን እንግዲህ ቴምር ፕሮፐርቲስ ነው የሚባለው። ሙሉ ማርኬቱ ላይ ወደ 10 ዓመት ቆይተናል። ቢዝነሱ ላይ በተጨማሪም ደግሞ 7 ዓመት ደግሞ በሪል ስቴት ቆይተናል። በዚህ እንግዲህ 7 ዓመት ቆይታችን ወደ 6 የሆኑ ፕሮጀክቶችን አስረክበናል። አያት አካባቢ 2 ሳይቶችን፣ አጠና ተራ እንዲሁም ደግሞ ላፍቶ ላይ እነዚህን ሳይቶች አስረክበናል ማለት ነው። ያ ማለት ደግሞ እንግዲህ ከ360 በላይ አባወራዎችን የቤት ባለቤት አድርገናል ማለት ነው። እሺ መልካም። አሁን ላይ ደግሞ አዲስ ስላወጣችሁ ሳይት እንደዚህ ንገሪኝ። እሺ አዲሱ ሳይታችን እንግዲህ አቧራ አካባቢ ነው የሚገኘው። ምናልባት ሴቶች አደባባይ ካወቅሽው ከሴቶች አደባባይ ወደ 4 ኪሎ በሚወስደው መንገድ ነው የሚገኘው። ሴንተር ሎኬሽን ነው። የኛ ድርጅት በምንድን ነው የሚታወቀው? መሀል አዲስ አበባ ላይ ሴንተር የሆኑ ሎኬሽኖችን በመያዝ በተጨማሪም ደግሞ ለመኖሪያ ማመቹ የሆኑ ቦታዎችን ነው የምንይዘው ማለት ነው። ስለዚህ አሁን አዲስ ያወጣነው ሳይት እንዳልኩሽ አባሬ ላይ ነው የሚገኘው። ኤግዛክት ሎኬሽኑ ደግሞ ቅድም እንዳልኩሽ ከሴቶች አደባባይ ትንሽ ዝቅ ብሎ ነው። አባሬ ላይ ምን አይነት ነገሮች አሉ፣ ለመኖሪያ ምንድን ነው ምቹ የሚያደርገውን ብለን ስናይ አንደኛ እዛው አካባቢ በቅርብ ርቀት ፍሬንድሺፕ ፓርክ አለ። ለመዝናናትም ጥሩ ነው። በተጨማሪም ደግሞ ምን አለ እዛ አካባቢ የትምህርት ቤቶች አሉ፣ ትልልቅ ትምህርት ቤቶች አሉ፣ እንዲሁም ደግሞ የእምነት ተቋማቶች አሉ። ሌላው ደግሞ ምንድነው ለቤተ መንግስትም አቅራቢያ ቅርብ ስለሆነ ለሴፍቲ ዋይዝም አሪፍ ነው ማለት ነው። ስለዚህ አዲስ ያወጣነው ሳይት አባሬ ላይ ነው። G+21 የሆነ አፓርትመንት ነው የምንገነባው ማለት ነው። እንግዲህ ይህ አዲስ በምናስገባው G+21 የሆነው አፓርትመንታችን ላይ ምን ነገሮች አሉት ብለን ስንጠይቅ የመጀመሪያው ምንድነው ሰፊ ፓርኪንግ አለው። ፖዲየም የሆነ የፓርኪንግ ስቴሽን አለው ማለት ነው። ያ ማለት እስከ 2ኛ ፍሎር ድረስ የፓርኪንግ ስቴሽን ነው የሚሆነው። በተጨማሪም ደግሞ ኤሌክትሪክ ቻርጂንግ ስቴሽን ይኖረዋል ማለት ነው። ይሄ ለየት ያደርገዋል። ይህ ማለት ደግሞ ምንድነው ደንበኞቻችን የፓርኪንግ ችግር አይኖርባቸውም ማለት ነው። ሁለተኛው ነገር ምንድነው በቂ የሆኑ ሊፍቶች አሉት። ለሰውም ቢሆን እቃ መጓጓዣም ቢሆን በቂ የሆኑ ሊፍቶች አሉት። በተጨማሪ ደግሞ ምንድነው ከላይ ቴራስ ይኖረዋል። የመጨረሻ ፍሎር ቴራስ ነው የሚሆነው። ይሄኛው አድቫንቴጅ ደግሞ ምንድነው ሰርግም ሀዘንም ቢሆን እነዚህ ልደት ፕሮግራሞችንም እነዚህንም እዛ ላይ ማስተናገድ ይቻላል ማለት ነው። በተጨማሪ ምንድነው ስታንድ ባይ ጄኔሬተር የኃይል መቆራረጥም እንዳይኖር እሱም አለ፣ እሱም ያግዘናል። በተጨማሪ ደግሞ የውሃ ሪዘርቫየርም አለ ማለት ነው። ስለዚህ እነዚህ ነገሮች በሙሉ እኛ ህንፃ ላይ እነዚህ የምናስገነባው አዲሱ ህንፃችን ላይ ይኖራል ማለት ነው። እሺ አሁን ደግሞ የካሬ አማራጭና የክፍያ ሁኔታው ደግሞ ምን እንደሚመስል አስረጅን። እሺ እንግዲህ አሁን ያልኩሽ አባሬ ሳይታችን ላይ ከባለ 1 እና ባለ 3 መኝታ ቤቶች ናቸው ያሉት። ባለ 1 መኝታ ቤት 78 ካሬ እንዲሁም ባለ 3 ደግሞ 152 ካሬ ያሉን። በመሃል የተለያዩ ካሬዎች አሉ፣ አነስ ያሉ ካሬዎች ለሚፈልጉ ማለት ነው። የክፍያ ሁኔታ እንዴት ነው? እንግዲህ ድርጅታችን የሚታወቀው ለደንበኞቹ ፍሌክሲብል የሆነ አከፋፈል መንገድና እንዲሁም ደግሞ አንዴ ደግሞ ካሽ ለሚከፍሉ ደንበኞች ደግሞ ዳጎስ ያለ ዲስካውንት ነው ሁሌ ይዞ የሚመጣው ማለት ነው። 78 ካሬውን አሁን ስናይ ባለ 1 መኝታ ቤት ጠቅላላ ክፍያው 8,300,000 ብር ነው። ይህ ማለት በ3 ዓመት ጊዜ ውስጥ ለሚከፍሉ ደንበኞቻችን ማለት ነው። ስለዚህ 20%ን በመክፈል ያ ማለት 1,700,000 ብር ብቻ በመክፈል አሁን ላይ ከኛ ጋር ውል ተዋውለው ቀሪውን ደግሞ ቀስ እያሉ በ3 ዓመት የሚከፍሉበት አማራጭ ነው ያዘጋጀ ነው ማለት ነው። ሁለተኛው አማራጭ ደግሞ ምንድነው 35% ዳጎስ ያለ ዲስካውንት ማግኘት ነው። ያ ማለት እንዴት ነው የሚሆነው? 65%ን ሲከፈል 35%ን ኦፍ ይሆናል ማለት ነው፣ ዲስካውንት ይሆናል። ስለዚህ 78 ካሬው ቅድም እንዳልኩሽ 8,500,000 ብር የነበረው ባለ 1 መኝታ ቤት ወደ 5,500,000 ብር ይሄዳል ማለት ነው። ያ ማለት ምንድነው 65%ን ሲከፍሉ 35%ን ዲስካውንት ይሆናል ማለት ነው። ስለዚህ 5,500,000 ብር ብቻ ከፍለው ባለ 1 መኝታ እኛ ጋር መግዛት ይችላሉ ማለት ነው። ይህ ደግሞ ምንድነው የኛን ድርጅት ለየት የሚያደርገው ምንድነው ድርጅታችን ምንም አይነት የዋጋ ጭማሪ የለውም። ያ ማለት ነዳጅ ቢጨምር፣ ሲሚንቶ ቢጨምር እንዲሁም ደግሞ የተለያዩ የኮንስትራክሽን ግብአቶች ቢጨምሩ ምንም አይነት የሚጨምረው ነገር የለም። ግብይታችንም ደግሞ በብር ነው ማለት ነው።
እንግዲህ ባለ 3 መኝታ ቤት ደግሞ 117 ካሬው እዚህ ሳይታችን ላይ ስናይ ሙሉ ክፍያው የሚሆነው 12,500,000 ብር ነው። ይህ ማለት ቅድመ ክፍያ 20%ን ከፍለው ያ ማለት 2,500,000 ብር ብቻ ከፍለው ከኛ ጋር ውል ከተዋዋሉ በኋላ ቀሪውን ደግሞ በ3 ዓመት ጊዜ ውስጥ መጨረሽ የሚችሉበት አማራጭ ነው። ይሄ እንግዲህ አንዱ ምርጫ ነው ማለት ነው። ሁለተኛው ምርጫ ምንድነው? ቅድም ለባለ 1 መኝታ ቤቱ እንዳየነው 65% ሲከፈል 35%ቱ ዲስካውንት የሚሆነው ማለት ነው። ይህ ማለት 8,100,000 ብር ብቻ በመክፈል እኛ ጋር እንግዲህ ባለ 3 መኝታ 117 ካሬ ማግኘት ይችላሉ ማለት ነው። ይሄ እንግዲህ ቅድም እንዳልኩሽ ምንም አይነት የዋጋ ጭማሪ አይኖረውም። መጨረሻ ላይ ብቻ ቤቱን መጥቶ መረከብ ይሆናል ማለት ነው። እሺ እስካሁን የነገርሽን አማራጭ በጣም አሪፍ ነው። አቧሬ ላይ በዚህ መልኩ መኖሪያ ቤት ማግኘት እውነት በጣም የሚገርም ነገር ነውና አሁን ደግሞ ቀጣይ የት አካባቢ ያላችሁ? እሺ እንግዲህ አሁን ላይ አዲስ ያወጣነው ሳይት በተጨማሪ ከአቧሬ በተጨማሪ ማለት ነው ሳር ቤት ላይ ነው። ሳር ቤት ላይ ነው። በጣም አሪፍና ዲፕሎማቲክ የሆነ ሰፈር ነው። ሳር ቤት በቆንጆ የሆነ ቦታ ነው። እንዳልኩሽ ድርጅታችን የኛ ድርጅት ሴንተር የሆኑ ሎኬሽኖችን ነው የሚይዘው። ለመኖሪያም ለኢንቨስትመንትም አሪፍ ቦታዎችን ነው የምንይዘው። እዚህ ሳር ቤት ሳይታችን ላይ እንግዲህ ከ81 ካሬ ጀምሮ ባለ 2 መኝታ ቤት እስከ 152 ባለ 3 መኝታ ቤት ድረስ ነው ያለው። እነዚህም ደግሞ እንደ አቧሬዎቹ ሳይቶች ላይ ትልቅ ዲስካውንት የ35% ዲስካውንት አድርገንባቸዋል። ያ ማለት ምንድነው? 65% ሲከፍሉ ደንበኛችን 35% ኦፍ ያገኛሉ ማለት ነው። ወይንም ደግሞ በፕሮግረስ ደግሞ መክፈል ለሚፈልጉ ደንበኞቻችን ደግሞ ይህን ሳይት የምናስረክበው በ3 ዓመት ነው። ይሄንን የ100% ክፍያ ቀስ እያሉ በ3 ዓመት ውስጥ መክፈል ይችላሉ ማለት ነው። እንግዲህ አሁን በአጠቃላይ ስናይ ሳር ቤትን ምን ተመራጭ ያደርጋታል፣ ምን ተመራጭ ያደርገዋል የሚለውን ስናይ የመጀመሪያው አብዛኛው ከ17 በላይ የኤምባሲዎች እዛው ሳር ቤት ላይ ነው የሚገኙት። ስለዚህ ብዙ ዲፕሎማቲክ መንደር ስለሆነች ኪራይም ለኢንቨስትመንትም ቆንጆ ነው ማለት ነው። በተጨማሪ ደግሞ የእምነት ተቋማት አሉ እዛው። እንዲሁም ደግሞ በተጨማሪ ደግሞ የሆስፒታሎችም ደግሞ የሚገርምሽ ከፊት ለፊታችን ራሱ ሲልክ ሮድ ሆስፒታል አለ። እዛ አካባቢ ነው ሳይቱ የሚገኘው እና ሆስፒታሎችም አሉ። እነዚህ ነገሮች አሉ ማለት ነው። ትምህርትም ቤትም ብናይ ጊብሰን አለ፣ አይሲኤስም አለ። ስለዚህ ቆንጆ የሆነ ሴንተር ሎኬሽን ነው። ለኢንቨስትመንትም ለመኖሪያም ምቹ የሆነ ቦታ ነው ማለት ነው። እሺ እንደምታወቀው ሳር ቤት በጣም ብዙ ሰው የሚመርጠው ቦታ ነው። እዛ አከፋፈል ሁኔታው ምን ይመስላል? እሺ እንግዲህ ሳር ቤት ሳይታችን ላይ እንዳልኩሽ ቅድም ባለ 2 እና ባለ 3 መኝታ ቤቶች ናቸው ያሉት። ባለ 2 መኝታ ቤት አሁን ለምሳሌ 81 ካሬውን ብናይ በ5,700,000 ብር ብቻ የቤት ባለቤት መሆን ይቻላል ማለት ነው። ይህም ምንድነው 100% ለሚከፍሉ ደንበኞቻችን ሳር ቤት ላይ የዲፕሎማቲክ መንደር በሆነች ሳር ቤት ላይ በ5,700,000 ብር ብቻ የቤት ባለቤት መሆን ይቻላል ማለት ነው። በተጨማሪ ደግሞ ባለ 3 መኝታ ቤት ደግሞ ለምሳሌ 139 ካሬ ብናይ በ9,900,000 ብር ብቻ ሙሉ ክፍያ ማለት ነው የቤት ባለቤት መሆን ይቻላል ማለት ነው። ነገር ግን የሙሉ ክፍያ መክፈል አንችልም ለሚሉ ደንበኞቻችን ደግሞ እንደ አቧሬው ሳይታችን 20% ብቻ በመክፈል ቀሪው እንግዲህ በኮንስትራክሽን ፕሮግረስ እስከ 3 ዓመት ድረስ ጠብቀው ቀስ እያሉ መክፈል ይችላሉ ማለት ነው። እንደ አቧሬው ሳይታችን ላይ 3 ዓመት ድረስ ስናስረክብ ምንድነው ምንም አይነት የዋጋ ጭማሪ አይኖረውም ማለት ነው። እሺ በጣም ጥሩ ነው። አሁን ደግሞ እንዴት መዋል ይቻላል? እሺ እንግዲህ ድርጅታችን ብዙ አይነት የክፍያ መንገዶችን አስቀምጧል። የመጀመሪያው ምንድነው ከታች በምናስቀምጣቸው ስልኮች በመደወል በዋትስአፕም ቴሌግራምም እነሱን እኛን ማግኘት ይችላሉ። እኛን ካገኙን በኋላ እዚህ ላሉ ደንበኞቻችን ቀጥታ ቢሮ በአካል በመምጣት ሳይቱንም በማየት ቢሮአችንን በመጎብኘት እዚሁ ክፍያውን በመፈጸም መዋዋል እንችላለን። ሁለተኛው ደግሞ ክፍያ ምንድነው የክፍያ መንገድ ምንድነው ውጪ ላሉ ደንበኞቻችን ደግሞ ታች በምናስቀምጣቸው ስልኮች ዋትስአፕም ቀጥታን በመደወል እኛ ማግኘት ይችላሉ። እኛን ካገኙን በኋላ ተወካይ ካላቸው በተወካያቸው በኩል ቢሮንም ሳይቱንም በማየት መቀጠል መዋዋል እንችላለን ማለት ነው። ሶስተኛው አማራጭ ምንድነው ውጪ ያሉ ደንበኞቻችን ነገር ግን እዚህ ሀገር ተወካይ የሌላቸው ደንበኞቻችን ታች በምናስቀምጠው ስልክ በመደወል ቀጥታኛን በማግኘት በስዊፍት ኮዳችን ዲፖዚት በማድረግ አማውንቱን በማስገባት ከዛ በኋላ እዛው ባሉበት ድረስ ዲኤችኤል ልከን በዲኤችኤል አድረስ መዋል እንችላለን ማለት ነው። ይሄ ደግሞ ለደንበኛውም ለኛም ፍሌክሲብል የሆነ የክፍያ መንገዶች ናቸው ማለት ነው። በጣም አሪፍ። እሺ እስካሁን የሰማነው መረጃ በጣም አሪፍ ነው። አሁን ደግሞ ኦፈሩ እስከ ስንት ጊዜ ይቆያል? እሺ እንግዲህ ይህ ኦፈራችን የሚቆየው ለተከታታይ 10 የስራ ቀናት ብቻ ነው። ስለዚህ በእነዚህ 10 ተከታታይ ስራ ቀናት በመደወል ወደኛ የቅናሽ ተጠቃሚ መሆን ይችላሉ ማለት ነው። እሺ ስለሰጠሽን መረጃ በጣም አመሰግናለሁ። እሺ ተመልካቾቼ ከቴምር ሪል ስቴት ጋር ያደረኩት ቆይታ ይሄንን መስል ነበረ። ያቀረቡላችሁን ዲስካውንት ለማግኘት ታች በሚቀመጠው ስልክ መደወል ትችላላችሁ። ሳምንት በሌላ ዝግጅት እስከምንገናኝ ቸር ሰንብቱ።